ናፍቆት ምን እንደሆነ ታውቃለህ? ናፍቆት ማለት ቀኑ ጨልሞ ሌቱ ሲነጋ ነው። በሰው ሀገር በሰው መሃል ተቀምጠህ ልብ ግን እሷ ጋር ሲሆን ነው። አንድ ቀን አንድ ሰው እንዲህ ሲል ጠየቀኝ፣ ለምንድነው ፍቅረኛ ርቃ እያለ ሁሌ ጠዋት በደስታ የምትነቃው ብሎ ጠየቀኝ። እኔም ፈገግ አልኩና ወዳጄ እሷ የራቀችው ከቀኔ ላይ እንጂ ከሌሊቴ ላይ አይደለም አልኩት። ሰውነት ይርቃል፣ አካል ይለያያል፣ ኪሎ ሜትሮች በመሃል ይጋርዱ ይሆናል። ግን ነፍስ ድንበር የላት። ልክ ጥላውን እንደሚለው ሌት በህልሜ እየመጣች የታየች። ታውቃለህ፣ አንዳንድ ሰዎች የሚገናኙት በካፌ ወይም በፓርክ ነው። እኛ ግን የምንገናኘው በህልም ዓለም ውስጥ ነው። እዛ ፓስፖርት የለም፣ ቪዛ የለም፣ ርቀት የለም። እዛ እኔና እሷ ብቻ ነው ያለነው። ስለዚህ ወዳጄ ናፍቆት ሲያደክምህ ተስፋ አትቁረጥ። ናፍቆት ማለት እኮ ያ ሰው ላንተ ምን ያህል ውድ እንደሆነ የምታረጋግጥበት ፈተና ነው። አሁን ጨለማ ይመስልሃል፣ ግን አስታውስ፣ ከዚህ ናፍቆት በኋላ የሚመጣውን መተቃቀፍ ጣዕሙ የትም አይገኝም ወዳጄ። እስከዛው ግን በህልም ድልድይ ላይ እንገናኝ። ናፍቆቷ ነው ያስቸገረኝ፣ ሌት በልሜ እየመጣች